ሰላም ጤና ይስጥልኝ የተወደዳችሁ የከፋ ቴሌቪዥን ተከታታዮች የዕለቱን ዜናዎች ይዘን ቀርበናል። ዜናዎቹን እየመራው አብሬያችሁ የምቆየው ክፍሌ ዓለሙ ነኝ። በቅድሚያም ዋና ዋናዎቹን ርዕሶች እነሆ። በከፋ ዞን ሳይለም ወረዳ ከ78.2 ሚሊዮን ብር በላይ በሆነ ወጪ ተገንብተው የተጠናቀቁ የተለያዩ ፕሮጀክቶች ተመረቁም። ከአገልግሎት አሰጣጥ ጋር ተያይዞ ከተገልጋዩ ማህበረሰብ ለሚነሱ ጥያቄዎች ፈጣን ምላሽ መስጠት በሚያስችል መልኩ እየሰራ መሆኑን የከፋ ዞን ከፍተኛው ፍርድ ቤት አስታወቀም። የ2017-18 ዓ.ም የወጣቶች የክረምት በጎ ፈቃድ አገልግሎት ቅድመ ዝግጅትና እቅድ ዙሪያ የከፋ ዞን አብይ ኮሚቴዎች ውይይት አደረጉ። የኢትዮጵያ ቀይ መስቀል ማህበር የሰብአዊነት ትምህርት መስጠት መጀመሩን አስታወቀ። የሚሏቸው ከዜናዎቻችን መካከል ዋና ዋናዎቹ ናቸው። አሁን ወደ ዝርዝሩ እናልፋለን። ከአገልግሎት አሰጣጥ ጋር ተያይዞ ከተገልጋዩ ማህበረሰብ ለሚነሱ ጥያቄዎች ፈጣን ምላሽ መስጠት በሚያስችል መልኩ እየሰራ መሆኑን የከፋ ዞን ከፍተኛው ፍርድ ቤት አስታወቀ። በዞኑ የሚገኙ ፍርድ ቤቶች የ2017 በጀት ዘመን አፈጻጸም ግምገማ በቦንጋ ከተማ ተካሂዷል። ዝርዝሩን ታመነ በየነ አዘጋጅቶታል። ቤተልሔም መምሩ ታቀርበዋለች። ፍርድ ቤቶች የተቀላጠፈ የፍትህ አገልግሎትን ተደራሽ በማድረግ ከህብረተሰቡ የሚነሱ የመልካም አስተዳደር ችግሮችን መፍታት ከፍርድ ቤቶች ዋና ዋና ተልዕኮች መካከል በቀዳሚነት የሚጠቀስ መሆኑን ነው የዞኑ ከፍተኛ ፍርድ ቤት ፕሬዝዳንት አቶ መንግስቱ ከበደ በአፈጻጸም ግምገማ መድረኩ መክፈቻ ንግግራቸው ያስገነዘቡት። 2017 ላይ ያው መነሻው ያው ከእቅድ አለ ከ10 አመት ከዛ ከ5 አመት ከዛ መነሻ ይዘን ነው የአንድ አመቱን ያወጣ ነው። በአመቱ ስናወጣ ዘንድሮ ደና ስንገመግም ደና አፈጻጸም ያስመዘግብነው መሆኑን ነው የሚታወቀው። በዚህ መሰረት ያው ከባለፈው አመት ጋር ስናነጻጽር 0.83% የተሻለ ወይ ተጨማሪ አፈጻጸም ያስመዘግብነው መሆኑን ነው የሚያሳየው። ይህም ከባለፈው አመት ጋር ስናነጻጽር በዚህ መሰረት 98.83 ላይ ነው የተሰራ መሆኑን የሚያሳየው። ይህንን ግብ ለማሳካት የሚያስችሉ የለውጥ ስራዎች በየደረጃው እየተሰሩ መሆናቸውንም አንስተዋል። በተጠናቀቀው የበጀት ዘመን 24145 የወንጀልና የፍትሐ ብሔር መዝገቦች ላይ ውሳኔ ለመስጠት ግብ የተቀመጠ ሲሆን 23735 የክስ መዝገቦች ውሳኔ ማግኘታቸው ተጠቁሟል። የፍርድ ቤቱ ፕሬዝዳንት አቶ መንግስቱ እንዳስረዱት የበጀት ዘመኑ እቅድ 98.3% የተፈጸመ ሲሆን ውጤታማ ተሞክሮዎችን ከማጠናከር ባሻገር ክፍተቶችን ማረም ተቋሙ በቀጣይ ትኩረት የሚሰጥበት መሆኑን አቶ መንግስቱ በክንውን ሪፖርታቸው አመላክተዋል። የማህበራዊ ፍርድ ቤቶችና የባህላዊ ዳኝነት ስርዓትም ሚናው የጎላ መሆኑ ተጠቁሟል። በተለይ አሁን በአዲሱ በደቡብ ምዕራብ ክልል ምክር ቤት ጸድቆ የወጣ የቀበሌ ማህበራዊ ፍርድ ቤት ዳኞችን ከማዋቀር አንጻር ከባህል ፍርድ ቤቱን ከማዋቀር አንጻር አዋጆቹ ወጥተዋል። በዛ መሰረት አዋጁ ወጥቶ ያው ስራ ውስጥ እንደ ክልል ከክልል ዞን ከታች ወረዳ ድረስ ስልጠና በሰጠነው መሰረት አብዛኛውን ወረዳዎች ወደ ስራ ገብቷል። ይህ አዋጅ መውጣቱ ደግሞ ላይ ያሉ ከፍተኛ ፍርድ ቤት ወረዳና ከተማ የመጀመሪያ ደረጃ ፍርድ ቤቶች ላይ የመዝገብ ጫና በጣም ነው የቀነሰው። ይህም ስናይ በጣም በተለይ እኛን ደስ ያሰኘው ከዚህም በፊት ያልተለመደው የባህል ፍርድ ቤት አብዛኛው ወረዳዎች ላይ ስራ ውስጥ ገብቶ ተግባራዊ ያደረጉ ናቸው። ተግባራዊ ማድረጋቸውም ያው በአካልም በሚዲያም እኛም የሰራነው ነገሮች አሉ። በዚህ ደረጃ ያልሰሩትም ወረዳዎች ይቀበለ ማህበራዊ ፍርድ ቤት አብዛኛው ወረዳዎች ገብተዋል። ታችኛው መዋቅር ላይ ግን ባህላዊ ፍርድ ቤት ነው የበለጠ ህብረተሰቡ ወጪ ቆጣቢ ካልባለው አቃቄ ላይ ያለውን ዳኝነት እንዲያገኝ መረጃ የሌለውን ነገር እዛ መፍታት እንዲችሉ በዛ አካባቢ ብዙ ነገሮች እየተሰሩ ያሉት በግልጽ ሁኔታ ማየት የመፈልግ አካልም ያው ካለም እዛ መነሻ ለመውሰድ በተለይ ጨታ ወረዳ ባሺ ቀይ ቀበሌ ላይ ሽሽንዳ ከተማ መንገድ ላይ አስፋልት ላይ በጣም ውስጥ ስራ የገቡት በጣም ያሉ ስለሆነ በጣም እኛን ደግፎ ከ2000 በላይ ከ2000 እስከ 3000 በላይ መዝገቦቹ ቀርቦ የታዩት ነገር አለ። ይሄ ጫና ደግሞ ለማን ከማን ቀነሰ
ከወረዳ ፍርድ ቤትና ከፍተኛ ፍርድ ቤት መቀነሱን የሚያሳይ ነው። ይህም ደስ ያሰኛል። የዞኑ ፍርድ ቤቶች መድረክ በተጠናቀቀው በጀት ዘመን አፈጻጸም ላይ በመምከር ውጤታማ ልምዶችን በመለዋወጥና የቀጣይ ትኩረት መስኮችን በመለየት ይጠናቀቃል። ብልጽግና ፓርቲ ሰው ተኮር በመሆኑ ለሕዝብ የሚሰጠው አገልግሎት ከልብ የመነጨ መሆኑን የከፋ ዞን ብልጽግና ፓርቲ ጽሕፈት ቤት ገለጸ። የ2017-18 ዓ.ም የወጣቶች የክረምት በጎ ፈቃድ አገልግሎት ቅድመ ዝግጅትና እቅድ ዙሪያ የዞን አብይ ኮሚቴዎች ውይይት አድርገዋል። ዘገባው የባልደረባችን ታጀቶ ከበደ ነው። ምህረት ማሞት አቀርበዋለች። መድረኩን የመሩት የከፋ ዞን የመንግስት ዋና ተጠሪ አቶ አጥናፉ አይን እንዳሉት በተያዘው ክረምት በከተማና በገጠር ይሰራሉ ተብሎ የተለዩ 14 ተግባራት ሁሉም አካላት በተሟላ ቁርጠኝነትና ከልብ በመስራት ህብረተሰቡን ተጠቃሚ ማድረግ ያስፈልጋል በማለት አሳስበዋል። የመንግስት ዋና ተጠሪው አክለው በተያዘው ክረምት 244200 በጎ ፈቃደኛ ወጣቶችን በማሳተፍ 891403 የህብረተሰብ ክፍሎችን ተጠቃሚ ለማድረግ በልዩ ትኩረት ይሰራልም ተብሏል። በመርሃ ግብሩ የወጣቶችና ሴቶች ክንፍ አደረጃጀቶችን በተገቢው መጠቀም እንደሚያስፈልግ የመንግስት ዋና ተጠሪው ጠቁመዋል። በመጨረሻም አቶ አጥናፉ ኃይሌ ባስተላለፉት መልእክት በየደረጃው ያሉ አመራር አካላት እነዚህ የክረምት በጎ አድራጎት ስራዎችን ሳያንጠባጥቡ በኃላፊነትና በተጠያቂነት መምራትና ውጤት ማስመዝገብ እንዳለባቸው አጽንኦት ሰጥተዋል። በክረምት ወቅት በበጎ ፈቃደኞች የሚከናወኑ 14 የትኩረት አቅጣጫዎችን የያዘ መነሻ እቅድ ሰነድ በዞኑ ሴቶች ህጻናትና ወጣቶች ማህበራዊ ጉዳይ መምሪያ የዘርፉ ባለሙያ በሆነው ወጣት አሻግሬ ወልደ ማርያም ቀርበዋል። በዚህም 244200 በጎ ፈቃደኞችን በማሳተፍ 891403 የህብረተሰብ ክፍሎችን ተጠቃሚ ለማድረግ መታቀዱን በቅዱ ቀርበዋል። ቡናን ጨምሮ የአረንጓዴ አሻራም፣ የአዳዲስ ቤቶች ስራና የነባር ቤቶች ጥገና ማድረግ፣ የተለያዩ የግብርና ስራዎችን ማሳተፍ፣ የአረንጓዴ ማሳ ማረስና የአረጋውያን ማሳ ማረስና የአረም ቁጥጥርና ኩትኳቶም፣ በትምህርት ዘርፍም የተግባር ተኮር ጎልማሶች ትምህርት መስጠት፣ ተጨማሪ ማጠናከሪያ ትምህርት መስጠት የሚሉት ከተለዩ ተግባራቶች ዋና ዋናዎቹ ናቸው። በተጨማሪም 5 ሚሊዮን ኢትዮ ኮደርስና በዲጂታል ቴክኖሎጂ ዙሪያ ስልጠና የወሰዱትን መለየትና አዳዲስ ሰልጣኞች መሰልጠን እንዳለባቸው ግንዛቤ ማስጨበጫ ያስፈልጋልም ተብሏል። ለአቅመ ደካሞችና የኢኮኖሚ አቅም ለሌላቸው ህጻናትና ትምህርት ቤቶች የቁሳቁስ ድጋፍ ማድረግ፣ በጤናው ዘርፍ ደም መለገስና የስነ ተዋልዶ ትምህርት እንዲሁም ወባን ጨምሮ ተላላፊና ተላላፊ ያልሆኑ በሽታዎችን መከላከል ዙሪያ ግንዛቤ መስጠት ተጠቃሚ ለማድረግ በትኩረት መሰራት አለበትም ተብሏል። መንገድን ጨምሮ የተለያዩ መሰረተ ልማቶች ጥገናና አዳዲስ መንገድ ስራ ላይ ወጣቶች እንዲሳተፉ በማድረግ ስራዎች ይሰራሉም ተብሏል። በክረምት ወቅት ወጣቶችን በሰላምና ጸጥታ እንዲሁም በመንገድ ደህንነት ስራዎች ላይ በማሳተፍ ለህብረተሰቡ ግንዛቤ ማስጨበጫ ስራ ይሰራልም ተብሏል። በተፈጥሮ ሀብትና አካባቢ ጥበቃ እንዲሁም በወጣቶች ስብዕና ግንባታና የስፖርት ማዘውተሪያ ስፍራዎችን ማጽዳትና ማጠናከር ያስፈልጋልም ተብሏል። በቀረበው እቅድ ዙሪያ ከአብይ ኮሚቴ አባላት ማስተካከያ ሀሳብ አስተያየትና ጥያቄዎች ቀርቦ በሚመለከታቸው አካላት ምላሽና ማብራሪያ ተሰጥቶበት በዞን ከፍተኛ ስራ ኃላፊዎች ቀጣይ ተግባራት አቅጣጫ ተቀምጦ መድረኩን ተቋጭቷል። ዞን አቀፍ የክረምት ወጣቶች በጎ ፈቃድ አገልግሎት ስራ በመጪው ሰኞ ሐምሌ 7 2017 ዓ.ም እንደሚጀመር ከወጣ መርሃ ግብር ለመረዳትም ተችሏል። በቅድመ መደበኛ የትምህርት ዘርፍ ውጤታማ ለመሆን ትኩረት ሰጥቶ እየሰራ መሆኑን በቦንጋ ከተማ የኬንቴሪ አንደኛ ደረጃ ትምህርት ቤት አስታወቀም። የቀጠናው አስተዳደር ትምህርት ቤቱን አቅም በፈቀደ መጠን እየደገፈ መሆኑም ተጠቁሟል። ናስር ተማሚ ያዘጋጀውን አሁንም ምህረት ማሞት አቀርበዋለች። በዚህ ዙሪያ ያነጋገርናቸው የትምህርት ቤቱ መምህራን በሰጡት አስተያየት ህጻናትን ማስተማር ከመደበኛ ተማሪዎች ይለያል ያሉ ሲሆን በዚህም የማስተማሪያ ስልታቸውንም ገልጸዋል። ህጻናቶችን በእርግጥ ያው ከቤት ነው የሚመጡት። እኛው እንደ እናት እንደ አባት ሆነን ነው ያው ህጻናቶችን የምንቀበላቸው። በቅድሚያ መጀመሪያ የምንሰጣቸው ፍቅር ነው። በጨዋታ መልክ ነው ትምህርቱ የሚሰጣቸው። ቅድመ አንደኛ አለ፣ ቅድመ ሁለተኛ ላይ አለ። እነዛን ቅድመ አንደኛ ላይ ያሉት ጽሁፍ የሚባል ነገር በብዛት አይሰጣቸውም። የሚሰጣቸው ቅድመ ሁለተኛ ላይ ያሉ ህጻናት ናቸውና እነሱን በአብዛኛውን በመዝሙር አስመስለን ነው ትምህርቱን የምንሰጣቸው። ጽሁፍ ላይም ሲሄዱ አጠር ያለች እነሱን የምትመጥን ነገር ነው የምንሰጣቸው። ህጻናት የተለየ ትኩረት ይሻሉ በማለት አስተያየታቸውን የሰጡን ደግሞ በትምህርት ቤቱ ውስጥ በቅድመ መደበኛ ልጆቻቸውን በማስተማር ላይ የሚገኙ ወላጅ ናቸው። የትምህርት ቤት እንግዲህ በጣም የሚገርም ትምህርት ቤት ነው። በአጭር ጊዜ ውስጥ ነው፣ እንደ ቅርበቱ አይደለም። ልጆችን እኔ ራሱ እዚህ ነው ማስተምረው። በአቅራቢያችን በርካታ የግል ትምህርት ቤቶች አሉ። ከዚህ በፊት የግል ትምህርት ቤቶች ላይ መጀመሪያ አካባቢ ላይ ነበረው ሞክሬ አይቼ ነበረ። ግን ይሄኛው ትምህርት ቤት አጠቃላይ ያለው የመምህራን አያያዝ፣ የትምህርት ቤቱ ራሱ ተማሪዎችን ለማብቃት የሚያደርገው ጥረት እጅግ በጣም የተሻለ ስለሆነ እዚህ ትምህርት ቤት ነው እኔ ራሴ ልጅ ማስተምረው። ከዚህም ባለፈ እንግዲህ ኬጂ ትምህርት ቤት ተማሪዎች ስናይ
በጣም የራሳቸው ክፍል ያላቸው መምህራንም በዛ ደረጃ እየበቁ የተደራጁ መምህራን ናቸው። እንደ እናት ሆኖ ልጆችን በጨዋታ በምን እያዋዙ የቀለም ትምህርት እንዲያገኙ ያደርጋሉ። እውነት ለመናገር የኔ ልጅ አሁን ከኬጂ 2 ወደ 1 ክፍል ነው የተሻገረችው። ያላትን እውቀት ሲገመግም አጠቃላይ ያላትን ይዞታ ሲገመግም በጣም ነው የተደነኩት። የቀበሌው አስተዳዳሪ አቶ አደመ አበበ በበኩላቸው የሚከተለውን አስተያየትም ሰጥተውናል። የትምህርት ቤቱ በቀበሌ ስር ነው አለው። ትምህርት ቤቱ ያው የቀበሌ ህዝቦች ነው። እኛም ያው ቀበሌ ስናስተዳድር ህዝቡንም ወደ ትምህርት ቤት እንዲመጡ፣ ትምህርት ቤቱን እንዲገነቡ፣ ትምህርት ቤቱን ስራ እንዲሰሩ ህዝባችን ጋር በመተባበር ብዙ ስራዎችን ሰርተናል። ይሄ ትምህርት ቤት አዲስ ጊዜ ነው የተመሰረተው። ነባር ትምህርት ቤት አይደለም። ከዚህ በፊት ይሄ ትምህርት ቤት የነበረው ኮሌጅ መምህራን ግቢ ውስጥ ነበረ። ከዛ መንግስት ቦታ ሰጥቶ በቅርብ ጊዜ ትምህርት ቤትን ካገኘን በኋላ ከተማ አስተዳደር 4 ክፍልና የጽህፈት ቤት ቢሮ ብቻ ሰርቷል። ተማሪ የበዛ ሲመጣ መንግስትን ብቻ ማስቸገር ጥሩ አይደለም ብለን ከህዝብ ጋር ውይይት አድርገን በአሁኑ ጊዜ 10 ክፍል ሰርተናል። 10 ክፍል ውስጥ 8 ክፍል አገልግሎት ሰጠ ነው። 2 ክፍል አሁን ለቀጣይ ላይ አገልግሎት የሚሰጥበት አሁን ፊታችን ላይ ያለው የኬጂ ነው። ይህን በማስተባበር አንድ ቀበሌ መንግስት ወይም አንድ ቀበሌ ህዝብ ለአንድ ትምህርት ቤት ላይ 10 ክፍል መማሪያ ሰርቷል ማለት ነው። በመጨረሻም የትምህርት ቤቱ ርዕሰ መምህር አቶ ኬሜቶ መኩሪያ ተጨማሪ ሀሳብም አንስተዋል። 2017 የስራ ዘመን ያው ብዙ ካሳለፍኳቸው የትምህርት ዘመናት የተሳካ ዘመን ነው ማለት እችላለሁ። እሱም በዚህ አመት በርካታ ተማሪዎችን ከመመዝገብ ነው የሚጀምረውና ቅድሚያ ተማሪ አቀባበል ላይ ከተሰጠን እቅድ አፈጻጸማችን ከፍተኛ ነበረ። ከዛ ነው እንግዲህ ስኬቱ መጀመሪያ መሆኑን የሚታወቀው። ለዚህ ደግሞ መሰረት የሆኑ ለወደፊት መቀጠል ያስችላል ተብሎ የሚያስወስደው ለአንደኛ ደረጃ ትምህርት ቤት የቅድሚያ አንደኛ ትምህርት ተማሪዎች ቁጥር መኖር ነውና ከዛ አንፃር በቅድሚያ አንደኛ የመጡ የተማሪዎች ቁጥር ከፍተኛ በመሆኑ ለነገውም የመቀጠሉ የመስፋት የማደጉ ሁኔታ ጥሩ እይታ ላይ ነው የነበረውና ከ1 እስከ 8ም እንደዚሁ ወደ 741 ተማሪ መዝግበን በመማር ማስተማር ላይ ቆይተናል። በመኸር አዝመራ 3025 ሄክታር መሬት በሙሉ ፓኬጅ ማልማት እንዲያስችል እየሰራ መሆኑን የቤጣ ወረዳ ግብርና አካባቢ ጥበቃና ህብረት ስራ ልማት ጽሕፈት ቤት አስታወቀ። ጽሕፈት ቤቱ የ2017-18 ዓ.ም ምርት ዘመን የመኸር እርሻ ልማት ያለበትን ደረጃ ከባለድርሻ አካላት ጋር ገምግሟል። የዘገበው የቤጣ ወረዳ የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ነው። ቤተልሔም እምሩ ታቀርበዋለች። መድረኩን በንግግር የከፈቱት የቤጣ ወረዳ ዋና አስተዳዳሪ አቶ ዳግማዊ ማሞ እንደገለጹት የግብርናውን ዘርፍ ውጤታማ በማድረግ የምግብ ዋስትና ማረጋገጥ የሁሉም ባለድርሻ አካላትን ቅንጅት የሚጠይቅ መሆኑን ጠቅሰዋል። በመኸር አዝመራ እቅድ ከማሳቀድ ጀምሮ የተከናወነው ተግባር የተሻለ መሆኑን የጠቀሱት ዋና አስተዳዳሪው ከእርሻው ጀምሮ እስከ ምርት አሰባሰብ ያልተቋረጠ ድጋፍና ክትትል እንደሚያስፈልግ በመጠቆም ለዚህም የዘርፉ ባለሙያዎች ግንባር ቀደም ሊሆኑ ይገባል ብለዋል። የወረዳው ግብርና አካባቢ ጥበቃና ህብረት ስራ ልማት ጽሕፈት ቤት ኃላፊ አቶ አብዱ ኡስማን የ2017-18 ዓ.ም የእቅድ አፈጻጸም ሪፖርት ሲያቀርቡ እንደገለጹት በወረዳው በመኸር አዝመራ 10093 ሄክታር መሬት እንደሚለማ ጠቅሰው ከዚህ ውስጥ 3025 ሄክታሩ በሙሉ ፓኬጅ የሚለማ መሆኑን ጠቅሰዋል። በሙሉ ፓኬጅ ከሚለማው 3025 ሄክታር መሬት ስንዴ ከፍተኛውን ሽፋን እንደሚይዝ በመጠቆም በቆሎና ቦሎቄም እንደሚለሙ ተናግረዋል። ከዚህ ጎን ለጎን የሚከናወኑ የግብርና ተግባራትን ያብራሩት አቶ አብዱ አረንጓዴ አሻራን ጨምሮ በሌማት ትሩፋቱ ዘርፍ የተለያዩ መንደሮችን መፍጠር በትኩረት የሚከናወን ነው ብለዋል። ቡናን ጨምሮ ዘርፈ ብዙ ጠቀሜታ ያላቸው ደኖችንና ፍራፍሬዎችን የአረንጓዴ አሻራ አካል በማድረግ በብዛትና ጥራት እንደሚተከሉ የጽሕፈት ቤቱ ኃላፊ አመላክተዋል። መሽከሮ ለፍትህ፣ ለአንድነት፣ ለሰላምና ለልማት በሚል መሪ ቃል በጨታ ወረዳ የንቅናቄ መድረክ ተካሄደ። የወረዳው ባህል ቱሪዝምና ስፖርት ጽሕፈት ቤት የማህበረሰቡን ባህላዊ እሴቶች ለማስተዋወቅ እየሰራው ነው ብለዋል። የወረዳው የመንግስት ኮሚኒኬሽን ያደረሰንን ዘገባ ምህረት ማሞ ታቀርበዋለች።
የንቅናቄ መድረኩን በንግግር ያስጀመሩት የወረዳው ምክትል አስተዳዳሪና የስራ ክህሎት ኢንተርፕራይዝ ጽህፈት ቤት ኃላፊ አቶ ከተማ ከፍ ያለው ባህል ከማንነትም አልፎ ሰላም፣ ፍቅር፣ አንድነትና የእርስ በርስ ትስስርን በስፋት የሚገልጽበት በዓል ነው ብለዋል። በ90 ቀናት የሚከናወኑ ተግባራት ውስጥ አንዱ የካፍቾ ዘመን መለወጫ በዓል መሆኑን ያስታወሱት አቶ ከተማም ማህበረሰቡም የራሱን ባህል ለዓለም አውጥቶ ለማሳየት ትኩረት ሰጥቶ መስራት ይጠበቅበታልን ብለዋል። ለውይይቱ የተዘጋጀውን ሰነድ የወረዳው ባህል ቱሪዝም ስፖርት ጽህፈት ቤት ኃላፊ አቶ ዘማች ቡሾማ አቅርበዋል። ከፊታችን የሚከበረው የካፍቾ ዘመን መለወጫ በዓል በወረዳ ደረጃ በጎሻ ባህል መንደር በደማቅ ሁኔታ የተለያዩ አካባቢ እንግዶች በተገኙበት እንደሚከበር የጠቆሙት አቶ ዘማች ሁሉም አካላት ለበዓሉ ስኬት የድርሻው እንዲወጣም ጠይቀዋል። በመድረኩ የጭታ ወረዳ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ አለሙ ዘውዴም፣ የወረዳ ብልጽግና ፓርቲ የህዝብ ግንኙነት ዘርፍ ኃላፊ ወይዘሮ አበባሽ አበበም፣ የወረዳው ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት አደረጃጀት ዘርፍ ኃላፊ አቶ አክሊሉ አለማየሁናም ሌሎች የወረዳ አመራሮች፣ የቀበሌ አስተዳዳሪዎችና ስራ አስፈጻሚዎች፣ የባህል ምክር ቤት አባላትና የሚመለከታቸው ባለድርሻ አካላት ተሳታፊ ሆነዋል። በከፋ ዞን ሳይለም ወረዳ ከ78.2 ሚሊዮን ብር በላይ በሆነ ወጪ ተገንብተው የተጠናቀቁ የተለያዩ ፕሮጀክቶች ተመረቁ። የአዶታ ኮንስትራክሽንና ኢንዱስትሪያል ኮሌጅና የአዶታ ጤና አጠባበቅ ጣቢያ ቀዶ ጥገና ማዕከል የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ በተገኙበት ነው የተመረቀው። ለአዶታ ኮንስትራክሽንና ኢንዱስትሪያል ኮሌጅ በ66.9 ሚሊዮን ብር የተገነባው ህንፃ የአስተዳደር ክፍል፣ የተማሪዎች መማሪያ ክፍሎችና የቤተ መጻሕፍት ክፍል የተካተተበት መሆኑ ታውቋል። በሌላ በኩልም በክልሉ መንግስት በተመደበ ከ11.3 ሚሊዮን ብር በላይ በሆነ ወጪ የተገነባው የአዶታ ጤና አጠባበቅ ጣቢያ የቀዶ ጥገና ማዕከል ግንባታ ተጠናቆ ተመርቋል። ማዕከሉ አስፈላጊ የሆኑ የሕክምና መሳሪያዎች በቅርቡ ተገጥመውለት ለአገልግሎት እንደሚበቃም በዚሁ ጊዜ ተገልጿል። በምረቃ ፕሮግራሙ ላይ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል መንግስት ምክትል ርዕሰ መስተዳድርና የግብርና ቢሮ ኃላፊው አቶ ማስረሻ በላቸው፣ የክልሉ ጤና ቢሮ ኃላፊ አቶ ኢብራሂም ተማምና ሌሎች የክልሉ ከፍተኛ የስራ ኃላፊዎች እንዲሁም የከፋ ዞን ምክር ቤት ዋና አፈ ጉባኤ አቶ ግርማ ደፋር፣ የዞኑ ዋና አስተዳዳሪ አቶ እንዳሻው ከበደና ሌሎች አመራሮች እንዲሁም የአዶታ ከተማ ነዋሪዎች መገኘታቸውን ከክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ የተገኘው መረጃ ያመለክታል። የኢትዮጵያ ቀይ መስቀል ማህበር የሰብአዊነት ትምህርት መስጠት መጀመሩን አስታወቀም። የማህበሩ ፕሬዝዳንት አቶ አበራ ቶላ እንደተናገሩት ያዘኑ ዜጎችን የሚያጽናኑ፣ የተቸገሩትን የሚረዱ፣ የተሰበሩትን የሚያቃኑ ወጣቶችን ለማፍራት የሰብአዊነት ትምህርት አስፈላጊ ነው። ማህበሩ ከአዲስ አበባ ዩኒቨርሲቲ ጋር በመተባበር ወጣቱን በሰብአዊነት ስብዕና የሚያንጽ ስርዓተ ትምህርት ቀርጾ እያስተማረ መሆኑን ተናግረዋል። ስርዓተ ትምህርቱ 10 የትምህርት አይነቶችን የያዘ ነው ያሉት ፕሬዝዳንቱ በስርዓተ ትምህርቱም የሥነ ምግባር፣ የሞራል ግንባታ፣ የሰብአዊና ሌሎች የትምህርት አይነቶች መካተታቸውንም ገልጸዋል። የትምህርቶቹ ይዘት በውስጣቸው ያለውን ደግነት፣ ርህራሄ፣ ሰው የመርዳት ባህልና ልምዳችንን ይበልጥ የሚያሳድጉ መሆናቸውን ጠቅሰው ትምህርቶቹ በማህበሩ የማሰልጠኛ ማዕከል ለወጣቶች እየተሰጡ ነው ሲሉ ተናግረዋል። ማህበሩ በኢትዮጵያ የተፈጥሮና ሰው ሰራሽ አደጋዎች ሲከሰቱ በ72 ሰዓት ውስጥ ለዜጎች እርዳታ የማቅረብ አቅሙን ማሳደጉን አያይዘው አንስተዋል። ትምህርቱ የበጎ ፈቃደኞችን ቁጥር ለማሳደግ ከፍተኛ ጥቅም እንዳለው የገለጹት የማህበሩ ፕሬዝዳንት አቶ አበራ ቶላ የበጎ ፈቃደኞችን ቁጥር ለማሳደግም ከ6 ሰዎች መካከል አንዱ የቀይ መስቀል ማህበር አባል እንዲሆን የማድረግ ስራ እየተሰራ መሆኑን አብራርተዋል። መገናኛ ብዙሃን ኢትዮጵያ የምታስተናግደውን ሁለተኛው የተባበሩት መንግስታት የስርዓተ ምግብ ጉባኤ አስቀድመው ማስተዋወቅ እንደሚገባቸው የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ዋና ዳይሬክተር ዶክተር ማንደፍሮ ንጉሴ አስገነዘቡ። ከራዕይ ወደ ተግባር የኢትዮጵያ ዘላቂና አካታች የምግብ ስርዓት ሽግግር ጉዞ በሚል መሪ ሀሳብ የተዘጋጀው የፓናል ውይይት ከፍተኛ የስራ ኃላፊዎች በተገኙበት ተካሂዷል። ዶክተር ማንደፍሮ በዚህ ወቅት እንዳሉት የምግብ ዋስትና በግለሰብ በማህበረሰብና በሀገር ደረጃ ማረጋገጥ ወሳኝ በመሆኑ በትኩረት እየተሰራበት ነው። በምግብ ስርዓት ሽግግር ከምርት እስከ ተጠቃሚው ባለው ሰንሰለት ውስጥ ሁሉን አቀፍ ስራ እየተከናወነ መሆኑን ገልጸው ኢትዮጵያ ለምግብ ስርዓት ሽግግር የአሰራር ማዕቀፎች አዘጋጅታ በመተግበሯ ውጤት ተገኝቷል ነው ያሉት። ይህንን ተሞክሮ ኢትዮጵያ በዓለም መድረኮች እያቀረበች እንደምትገኝ አንስተው ሁለተኛው የተባበሩት መንግስታት የስርዓተ ምግብ ጉባኤ በኢትዮጵያ መካሄዱ ሀገሪቱ ለምግብ ስርዓት ሽግግር ላከናወነችው ስራ እውቅና የሰጠ ነው ብለዋል። መገናኛ ብዙሃንም ጉባኤውን አስቀድመው ሊያስተዋውቁ እንደሚገባም ማስገንዘባቸውን ኢዜአ ዘግቧል። በኢትዮጵያና ጣሊያን የጋራ አዘጋጅነት የሚካሄደው ሁለተኛው የተባበሩት መንግስታት የስርዓተ ምግብ ጉባኤ ከሐምሌ 20 እስከ 22 2017 በአዲስ አበባ ይካሄዳል። ክቡራን ተመልካቾች ከከፋ ቴሌቪዥን ለሰዓቱ ያዝንላችሁ ዜናዎች የእስካሁኖቹ ነበሩ። ዜናዎቹን እየመራው አብሬያችሁ የቆየሁት ክፍሌ አለሙ ነኝ። ቀሪ ጣቢያችን መሰናዶች ይቀጥላሉ። በእኔ በኩል ሰላም።